ሰላም ውድ ቤተሰቦቼ፣ ባለፈው በአንዲት እህት አደባባይ ጸሎቷ ላይ በሰጣሁት ኮመንት አንዳንዶች ሀሳብሽን አልጨረስሽም ስላላችሁኝ ጥቂት ሀሳብ ለመጨመር ብዬ ነው የመጣሁትኝ። ስለዚህ ጌታ ኢየሱስ ክርስቶስ በፊት የነበሩ ፈላስፋዎች እንደነ አርስቶትልስ፣ እነ ሆመር የመሳሰሉ የግሪክ መሪዎችን ጨምሮ ሴት ያልተፈጠረ ወንድ ነው። ሁለተኛ ሴት ጋር መኖር ሲኦል ውስጥ እንደመኖር ነው የሚሉ አመለካከቶችን፣ ጤናማ ጋብቻን፣ ጤናማ የቤተ ክርስቲያንን ህብረት የማይፈልግ የሚያናጋ ትምህርቶችን እና መልእክቶችን ያስተላለፉ እንደሆነ ይታወቃልና ስለዚህ ደግሞ ይሄንን ቤተ ክርስቲያን ለማስተካከል ከነ ጳውሎስ ጀምሮ በህብረት ውስጥ ያለውን ጸሎት ውስጥ የሴቶችን ተሳትፎ ኢንካሬጅ ለማድረግ የሄዱበትን ርቀት ታውቃላችሁ። ብዙዎች ግን በደንብ ኮንቴክስቱን ሳናይ ሴት ዝም ትበል ተብሏል የምትለውን ፓርት ነው ቶሎ የምትወስዱትና ነገር ግን ከዛ በላይ በካልቸር ውስጥ ያለውን የዲሞኒክ አፕሮቹን እንደነ ጳውሎስ ጌታ ኢየሱስ በነበረ ጊዜ እንዴት ያንን ብሬክ አድርገው ሴቶች በእግዚአብሔር መንግስት አገልግሎት ላይ ድርሻ እንዳላቸው እንዳሳዩ ይናገራል። እና ስለዚህ ካልቸሮቻችን አብዛኛው ከዚያ ከግሪክ የተቀዳ እንደሆነ ሁሉም ጋር ብትሄድ የሚመሳሰል ነገር ብንሄድ እናገኛለን። እና ስለዚህ ባህሎች በቤተ ክርስቲያን ውስጥ በደንብ የተዋሃዱ እንደሆኑ በብዙ ነገር እያየን ነው ያለነው። እና ሞር ደግሞ የእግዚአብሔር ቃል በባህል ውስጥ አልፎ ሲመጣ ባህል ውስጥ ያለውን ጨለማ ለማፍረስ እዛ ውስጥ ያለውን እግዚአብሔርን የማይገልጸውን ለእግዚአብሔር እውቅና የማይሰጥ አካሄዶችን፣ ልምምዶችን ለመቁረጥ የመጣ ነው። ደግሞ ይህንን አድርጎ ብዙዎቻችን ነፃ አውጥቶ እያየን ጌታን እያከበርን በዳንበት በረከት እንጆይ እያደረግን እንገኛለን። ክብር ለኢየሱስ ይሁን። ነገር ግን ከሴቶች ጋር በተያያዘ ስቲል ያልተቀረፉ ብዙ ችግሮች አሉ። ኢቨን መጽሐፍ ቅዱስም ስናስተምርም ብዙዎቻችን ከተፈጠርንበት ዓላማ ጋር አናያይዝም የሚመስለን እና ካልቸሩ ያለንን ያደግንበትን እያየን ያደግነውን ነገር ለመድገምና ለማድረግ ወደ ቤተክርስቲያንም ስንመጣ መሪነት ጋርም ስንመጣ ያንን ነው ፕራክቲስ እያደረግን ያለ ነው። እና ስለዚህ ይሄ አይደለም እግዚአብሔር ከኛ የሚፈልገው። በእግዚአብሔር ቤት ውስጥ ያለውን አንድነት በቋንቋ፣ በዘር፣ በጾታ፣ በትምህርት፣ በስኬት ዋትኤቨር በህይወታችን ያገኘናቸው ነገሮች ጋር ሳንከፋፈል አንድነታችንን ጠብቀን እጅ ለእጅ ተያይዘን ለምጽአቱ የሚሆነውን ትውልድን የሚያዘጋጀውን ወንጌል ይዘን እንድንቀጥል ነው እግዚአብሔር በዚህ ምድር በጥቂት ዕድሜ ውስጥ እድል የሰጠንና ይሄንን አቁመን እኛ ግን ሴቶች አገልጋይ መሆናቸው አይ ዶንት ኖ በቅርብ ጊዜ እንደ ሪቫይቫል ብዙ ሰው ተቃውሞ ሲያነሳ እናያለንና እንግዲህ ሰው ወዶ ወንድም ሴት ሆኖ አልተፈጠረም። እግዚአብሔር ለዓላማው ሴትና ወንድ አድርጎ ፈጥሯል። ይሄም ደግሞ በጣም ቢዩቲፉል የሆነ የእግዚአብሔርን አጀንዳ የሚያስቀጥል መንገድ ነው እና በዚህ ደስተኞች ሆነን እግዚአብሔር ሴት ያደረገን እግዚአብሔር ወንድ ያደረገን በዚያው መንገድ ጌታን እያስከበርን መቀጠል አለብን። ግን አንዱ ሌላው ላይ ተጽዕኖ ለማድረግ የምንሞከር አካሄድ በእግዚአብሔር ቤት ጤናማ አይደለም ብዬ አምናለሁና ስለዚህ ይታችን እንዲህ አይነት ጤናማ ያልሆነውን ካልቸር ለማስተካከል ገና እያስተማርን እየጸለይን እናቶች፣ አባቶች፣ መሪዎች ዋጋ እየከፈሉ ባለበት ሁኔታ ላይ እንቅፋት የሚሆን ልምምዶችን አደባባይ ይዞ መውጣት ቻሌንጁ እንዲቀጥል አላስፈላጊ ምክሮች እንዲቀጥሉ ያደርጋል ብዬ አስባለሁና ምክንያቱም በነ ጳውሎስ ዘመንን ከዛ ከአሕዛብ የጣዖት አምልኮ ልምምድ ካልቸሩን ያልጣሉ ወደ ቆሮንቶስ ቤተክርስቲያንም የመጡ ሴቶች ነበሩና ከዛም አንጻር ጳውሎስ እንደተናገረ ጥቂት ካልቸሮችን ወደኋላ ማየት እንችላለን ብዬ አስባለሁ። በእርግጥ ለዘመናት መካከል ብዙ ክርክር የነበረበት ክፍል ቢሆንም አንደኛ ቆሮንቶስ ላይ ያለው እግዚአብሔር ቃል እኛ ግን ጊዜ ወስደን አውዱን አይተን ከእግዚአብሔር መለኮታዊ አጀንዳ ጋር በሰው ልጅ ያለውን የእግዚአብሔርን ዓላማ በማሰብ
መስራት አስፈላጊ ነው ብዬ አምናለሁ። እግዚአብሔር ይባርካችሁ። ቴንኪዩ። ደስ ካላችሁ በእንደዚህ አይነት መልካም ትምህርቶች ወደ እናንተ እንዲደርስ ፈቃደኛ ከሆናችሁ ካሬጅ የምታደርጉኝ ከሆነ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ብሩክ ሁኑ። እህታችሁ ትዕግስት ነኝ። መልካም ቀን። ተባረኩልኝ።